ሰላም ሰላም ዩቲዩብ እንዴት ናችሁ? እንደምን ቆያችሁ? ዛሬ የሚገርም ቪዲዮ እንደተለመደው ይዘን መተናል። ዛሬ ቦክሰኛው የሚል አሪፍ የኮሜዲ ስራ ተልኮልኛል። ወደ 14 ደቂቃ አካባቢ ነው፣ አብረን እንመለከታለን ማለት ነው። ቴሌግራም ግሩፕ ላይ አለ። ግሩፕ ላይ የገባችሁ ቪዲዮዎችን ዩቲዩብ ላይ የተለቀቁ ቪዲዮዎች ቆየት ያሉ የኮሜዲ ስራዎችን ሊንክ ላይ በሊንክ አስቀምጡልን። ቴሌግራም ግሩፕ ላይ ሊንክ አለ ከስር ዲስክሪፕሽን ስር ላይ። እሱን ሊንክ ስትነኩት ቀጥታ ወደ ቻናል ነው የሚወስዳችሁ። የቻናሉ ፕሮፋይል ላይ ገብታችሁ ካጠገቡ የቻት ቦክስ አለች፣ የቻት ምልክት አለች። እሷን የቻት ምልክት ነክታችሁ ቀጥታ ወደ ግሩፕ ይወስዳችኋል። ከዛን ቪዲዮቹን መላክ ትችላላችሁ ማለት ነው። ዛሬ ደግሞ ቀጥታ ወደ ቪዲዮአችን እንሄዳለን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙ ሰዎች እንዲደርስም እናንተም የዚህ ምርጥ ፋሚሊ አንድ አካል ይሁን። እንቀጥላለን። ዩቲዩብ ላይ ነው የተለቀቀው። ምንድነው እሱ? ምንድነው እሱ? የምን ድምፅ ነው የሚሰማኝ? ለእኔም ለጥይት ድምፅ ነው የተሰማኛል። ምንድነው እሱ? ምን ገብቷል ቤት ውስጥ? ምንድነው ግቢው እንደዚህ ይሄን ያህል የሚያንጓጓው? አሁን ድምድምድም የኛ አዲሱ ተከራይ እኮ ነው። ይሄ ቦክሰኛው ትሬኒንግ እያደረገ ትሬኒንግ ልምምድ እያደረገ ችን ይወዳል ሰውየው። እኮ ንቀት እኮ ነው፣ እኮ ንፍረት እኮ ነው። እኛን እኮ ነው ያደፈረው። አንቺ እንዴት አባቱ ቢንቀኝ ነው ግቢ ውስጥ ስፖርት የሚሰራው? ለዚህ የሚበሉ ቦክሰኛ ነው። እንዴት ቢንቀኝ ነው? እኛ እንዲኖርበት ነው እንጂ ስፖርት እንዲሰራ ነው ያከራየው። ግድ የለም። ችን ይወዳል ሰውየው። አላው አለ ኧረ ይረፉ አይጨርሰንም። ሰውዬ ሚል እንዳው ችን ይወዳል። ኧረ ይረፉ አልበዛም እንዴ? ምን ሊሆን ብሎ ነው? እንዴት ቢንቀኝ እኮ ቦክሰኛ ነው። እንኳን ቦክሰኛ ለምን ታንከኛ አይሆንም? ያው እኔ ነኝ የማውቀው። ረግጬ ልክ ነው የማውቀው። እንዳስጨርሱና ልክ ስለ እግዚአብሔር ዝም ይበሉ። ማንስ? አዎ እሱ ነው ሰው የሚጨርሰው። አዎ ስሚ ረግጧል። ማርሶ እኔ ራሴ አፈርተን የሚያስቲጎጥራ እርሶ። አዎ ዛሬ የማይሆን ነገር ለሚስት አትንገር አሉ። ይረፉ እርሶ ሰውዬ። ይሄ ሰውዬ ማለት ነው በቃ የሚመቸኝ ነገር ከአቅም ሁሉም አብዛኛው እንትን ላይ በቃ ይንጠራራል። ከአቅሙ በላይ ማለት አብዛኛው የሚሰራቸው ቪዲዮዎች ላይ ከአቅሙ በላይ ነው የሚጠራረው። በጣም ነው የሚያዝናናኝ። ግን ቦክሰኛው ማን እንደሆነ እስካይ ቸኩያለሁ። አብረን እናያለን። ተረታ ያንቺ ተረተ ዋናዋ ደግሞ አንቺ ነሽ። ገና የሰው መጥቶ እንዳያገባኝ የሰው ጥርስ አርግፎ ወይና አይና አጥፍቶ እንዳያገባኛል እያልሽ አንቺ ነሽ። እንዲያው አዎ አንቺ ነሽ የምታስተን እንጂ እንደዚህ አናፋብኝም ነበር። ዋ ብያለሁ። ያው ኋላ ግን ልጄ ማረኝ እንደው አፈር ስሆን አካባቢ ጥሪልኝ እንደው መሞቴ ነው። ቤሎ ውርድ ከራስ ማኔ እኔ ለሷንሽ ታው ዘመለሽ መጀመሪያ በቻይና ኩማ ይቀጥላል በጃፓን ቲኳንዶ ከዛ በኮሪያ ጁዶ። እሺ እንዴት አድርገው? እሺ አሳይሻለሁ። ይኸው ጎረቤት እስኪሰለቸው ድረስ ወይ ምን አጥፍቶ ነው ይሄን ልጅ እንዲህ የሚገርፈው እስኪሉ ድረስ በዛ ወይራ ክትክታ ጀርባው እሺ ባሪ ሁለተኛ ልጅ አፈርሶ ሰው ያሳሳተኝ ከገለም ብሎ እርሶ እንደው አማይን በንባው ተላጠባት ነው ያለው። ሂጂ በጨዋታ ያሽል እንዴ ማን ላቀቅ ያ ፈርካሪ ነው ያለው። እሺ ኧረ ወገብ
እኔ ጋር አይደለም ማናፋት ዋጋ ታገኛለህ። የለመድክበት እዛ የለመደበት ሄዶ ታባቱ ነው ያለው። የታባቱ ነው ያለው። የለም ሄዷል። የለም ሄዷል። ሄዷል። በቃ ከዳለ ድምፅ ደብዞ ብሎ ጠፋ። እንዲያው አሁን ታዲያ ፈርቶ እኮ ነው የሄደው። ፈርቶ ነው። እርሶም ፈርቶ እኔም ፈርቶ ነው። እርሶም ፈርቶ ያው እኮ የሚታይ አይደል? ይኸውልሽ ትሰሚያለሽ? አሁን ያው ትሰሚኛለሽ? አሁን እኔ ሴት ሄር ነው ሄጄ ገባበት ገብቼ አጣቀጠዋል። እርሶ አናፍጠዋል። ሰማይ ደርሶ መሬት እስከሚገባ አለፈ። እኔ ነኝ የማውቀው። እጫወትበታለሁ። እንዴት ቢጤ ነው የማደርገው። እንደዚህ እሺ የታባ ወይ ዋጋውን ነው የማውቀው። ሸነሽነዋል። እውነት ረግጠዋል። ማርሶ ኧረ አርፈህ ተቀመጥ። ሌላ ነገር አልፈልግም። ሚስኮል ብቻ ሲመጣው መጥቷል ብለሽ ሚስኮል ብቻ አድርገሽ እኔ ነኝ። እሺ ዋ ብቻ ረግጠዋለሁ። ገና ለገና ይመጣዋል ብለሽ ትደብቂኛለሽ። እንዳትደብቂ በቃ ሚስኮል አድርግልኝ፣ ሚስኮል አድርግልኝ። መጥቼ ፍዳውን ነው አሳኑን ነው ማለት የታባ አንተ የምትሰራው ስራ ጥሩ ነው። ምን ሆኑ ይለኛል እንዴ እየተነሳ በየቀኑ ሳሩን እየረጋገጠ ግቢ ውስጥ ስፖርት እሰራለሁ። እኔ ስማ ሊኖርበት ነው እንጂ አከራየሁት። እሱን ስፖርት ቤት ነው እንዴ አከራየሁት። ምን አለበት ታዲያ ስፖርት ቢሰራ? ጂም ነው ወይ አዘከራየሁት? ስቴዲየም ነው ወይ አከራየሁት? እንዴት ነው እኔ ግቢ ውስጥ እሱ ስፖርት ምን አለበት ስፖርት ቢሰራ? እንዴት ምን አለበት እንዴ? ምን አለበት ስፖርት ቢሰራበት? እንዴት አባቱ እንዴት አባቱ እኔ ግቢ ውስጥ ነው። እውነት ነው። ምን አለበት ምን አለበት? እናንተ ለምንድን ነው የሚሰራ? ይሄ እኮ ንቀት ነው። ይሄ እኮ ንቀት ነው። እኔ ግቢ ውስጥ ስፖርት የሚባል ነገር አይደለም። የስፖርት ዜና ሲያሰማ ብደርስበት ክንፋር አባቱ ማን እሱ ነው። እሱን ኧረ እባክዎትን ዝም ይበሉ። እንዴት አልሰሙም ስለሱ ምንም? ምንድን ነው ያውቁትም እንዴ ሰውየውን? እሱ በሰፈር ድሮ የነበረበት በሰፈሩ የታወቀ ኃይለኛ ሰው ኃይለኛ እያልክ አሁን የማስፈራራት ስማ፣ የፈለገውን ኃይለኛ ቢሆን እኔ ሰውየው ለእሱ አላንስ። ኧረ እባክዎ ዝም ይበሉ። አሁን እኔና እርሶ ይሄንን የምንነጋገረውን ቢሰማ በቃ የለንም እኔና እርሶ። ኧረ እባክዎትን ዝም ወራተኛ የተረፈ ነው። ታወቀ እኮ ኃይለኛ ሰው እንዴ! ይሄ እኮ እንዴ ያለፈበት ምንድን ነው የሚያንጠራረው? ለምን አይቅሶ የሚለው ለምን አይሰማም? ቆይ ሰውዬ እንደው የድሮ ሰፈሩን ወሬ ምንም አልሰሙ? ለሰርግ ለምናምን የሚገዛ ሰንጋ አለ አይደል? ሰንጋ፣ ትልቁ ሰንጋ በቃ ገመድ ምናምን አያስፈልግም። እሱም መጥራቱ ብቻ። አንዴ በቦክስ ሲለው ብቻ በሬው 4 እግሩን ይዞ ጧ በቃ ምን እያልክ ነው? በቃ ይሄ ነው። እንዴት አይነት ሰው መስሎት? አሁን በቀደም በሬ በቦክስ ይጥላል ነው እንደምትለው? በአንድ ቦክስ በቃ የለም። ሀሳብ መቀየር ተጀምሯል። ደግሞ በቀደም ለታ ለቅሶ ክፍለ ሀገር ሄደን አንድ አስቸጋሪ ፈረስ በቃ አስቸገረ ለሰውየው። በኋላ ሄዶ በአንድ ጥፊ በቃ በዚህ ባይበልባው ቷ ሲያደርገው እንዴት አይነት ሰው! ይሄን የመሰለ ሰው እርሶ ይናገራሉ? ባይበልባ እንደዚህ ባንዴ ሰውነቱማ እኮ ጠብደል እኮ ነው። ታዲያሳ እንዴት አይነት ኃይለኛ ሰው መሰሉ! እንዴት አይነት ደግሞ ይሄ በሰፈር ውስጥ የሚናገሩ አሉ አይደለም? እነዚህ አለን የሚሉ በቃ ሄደ አይደለም አንዴ አገባ አይደለም በቃ 32 በቃ ታዲያ ምን ሆነ ነው እንደዚህ አይነት ሰው ጋር እኔ እንደ አሁን እስኪ ምን አድርግ ብለህ ነው እንደዚህ አይነቱ ሰው ጋር ሳትገናኝ እያመንክ ነው? የእነ ድዶ ሰፈር አይ በቃ በጣም ነው የማዝነው እውነት። ይህንን ስታውቅ አንተ መጀመሪያ ስታከራይ ጨዋ ነው ቀና ብሎ ሳያይም ከማለት
አንዳንዴም ቢሆን ጥርስ ያወልቃል አይባልም አይደል? ለእርሶ ብዬ ያስከብሮታል ብዬ እኮ ነው ያስገባው። ምን ያስከብረኛል እንዴ? ያንን ጉድ አላወቅኩም። ይህም ቦላላ ፌስ ከፍቶ ኖርኩ። አሁን እንግዲህ ይህንን ሰምቶ ይህን የቂም ይዞብኛል። አሁን እንግዲህ ምን ጥርስ አለና ጥርስ ያራግፋል። አሁን የቀረውን ጅም ጥርሶን አሁን እንደው ጅም ጥርሶን ሰው አትርገፍ። እንደው ዛሬ ይወድልሃል አንተ ሰው። አይደለም እንደው ዛሬ ይወድልሃል። እርሶ ኖት ያጠፉት። ይህን ሰውዬ መናገር አይገባውም። አሁን ዘዴ ይፈልጉ። ምን ዘዴ አለ? ምን ዘዴ አለ? ምን ዘዴ ይፈልጋሉ? አንድ ነገር ዘዴ ይፈልጉ። እንኳን በቦክስ መታወት እኮ እኔ ወፈር ያለ ሰው አጠገቤ ሲያስነጥስ እኮ ጥርሴ ይነቃነቃል። በዚህን እኮ አሁን አሁን እነዚህ በቀደም ተክላይ በርበሬ ተራ ሄጄ ሲያስነጥሰኝ ሁለቱ ጥርስ እንዳለ ወልቆ ነው ተመልሶ እሺ እሱማ እንግዲህ በሱ ቦክስ አሁን አይደርፍም። አሁን ዘዴ ይፈልጉ። ዘዴ ይፈልጉ። እንደምንም ብለው ዘዴ። ምንም ዘዴ የለም። እንዳመጣብኝ መውለቁት አልቀረ እዛ ጥርስ ሕክምና ሄጄ ማነው እዛ ሰፈራችን አካባቢ ያለው ሰናይቴ ጥርስ ሕክምና ሄጄ እስቲ ዋጋው ስንት ነው እላቸውና ያው መውለቁት አልቀረ። ምክንያቱም ተናግሬዋለሁ። እንዲያውም ቤት ሚስኮል አድርጊልኝ ብያታለሁ ባለቤቴ። እሷ ሚስኮል ስታደርግልኝ ያው እንግዲህ መሆኑ አይቀርም። እንዳመጣብኝ ምን አደርጋለሁ? ሚስኮል ሲቆይ ወይ ሚስኮል አደረገች መሰለኝ። መጣ መሰለኝ። ሲመጣ ሚስኮል እራሷ ነው። አዎ የእሷ ነው። የእሷ ስልክ ነው። የእሷ ስልክ ነው። አንድ ነገር ያለ ሲመጣ ሚስኮል አድርጊልኝ ብያት ነበረ። አይ እንደው ምን አባቴ ነው የሚሻለኝ? እናንተ ምንድን ነው የሚሻለኝ? እንግዲህ የሚሻለውን እርሶ ነው የሚያመጡት። ማን ተናገሩ አሉት? ማን ተናገሩ አሉት? መቼ አወኩ? ሰናይት የጥርስ ሕክምና ሄሎ። አዎ ሰናይት የጥርስ ሕክምና ነው። አልተሳሳትኩም። እሺ መምጣት ይችላል። እኔም እኮ ሰናይት የጥርስ ሕክምና ብዬ ጠይቄ እኮ ነው የመጣሁት። አዎ አልተሳሳትኩም አባት። ምን እንርዳዎት? ጥርስ ለማስተከል እንዴት ነው ነገሩ? ለማስተከል ፈልጌ እኮ ነው። ስንት ጥርስ ነው? ስንት እንኳን እንደሚረግፍ ገና አልታወቀም። ገና ስንት እንደሚረግፍ አልታወቀም። እንዲያ ማለትም ማለት ነው እንዴ? በቃ አልታወቀማ። ገና ሲረግፍ ነው የሚረገፍ። እናንተ የአንዱን ጥርሷ ጋር ስንት ነው? አስልቼው እንድመጣ እኮ ነው። እኛ እንግዲህ አንድ በወለቀበት ሁለት ነው የምንተክለው። የሁለቱ ዋጋ 2000 ብር ነው። በብዛት ሲሆን አስተያየት እናደርጋለን። በብዛት ሲሆን እንቀንሳለን። ገና ለገና እናንተ እንዲቀንሱልኝ ብዬ ጥርሴን ሁላ ማስረገፍ አለብኝ ማለት ነው። በመስሪያ ቤት ወይ ደግሞ የአንዳንድ አካባቢ ሰዎች አንድ ላይ ሆነው ሲመጡ አስተያየት እናደርጋለን ማለት ነው። ገና ደግሞ እንግዲህ አስተያየት እንድታደርጉልኝ እኔ የኔ ቤቴ ወላቃዎች ሰብስቤ ተደራጅቼ መምጣት አለብኝ ማለት ነው። እሱ ለማለት እንኳን አለ ይሁን። ለማንኛውም እንግዲህ ሆዱን ያራራልኛል። ሌላ ምን እላለሁ? ማን ነው የቦክሰኛ? በእናትህ ፊቱን አሳዩን። ቦክሰኝ ተጫዋታ ብዬ ስለማመድ የምን በወጣ እዚያ አቧራ ላይ እዛ ቤት ውስጥ ሳሎን ላይ ይሻልሃል። እናቴ ተጫዋታ ቦክሰኛ ነው ቦክሰኝነት ተጫዋታ የእኔ ጌታ ስለማመድ ያው ሳሎን እኮ ከጠበበ መኝታ ቤቱም ሰፊ ነው። በዛ ላይ ሾርባ መረቅ ምናምን ካሰኛ ትሰራላለች። በምን አንጀት ትችለዋለህ? እናት ቦክሰኝ እንደው መጥፎ ነገር ሰምተህ ተዋና ያው የኔ ጌታ ቦክሰኝ ተጫዋታ አምጡኝ ተለማመድ እቃ ምናምን ታንሳለህ እንዴ? ታንሳለህ ችግር የለም። ቦክሰኝነት ወደ መኝታ ግባ ስለው ገባን።
ቦክሰኝ ተጫዋት የት አውጣኝ ምነው ምላሴን በቆረጠ ምነው አፌን በዘጋው ቦክሰኙ ቦክሰኛ አለም ቦክሰኝ በዳዴ ነው የኔ ጌታ ቦክሰኛ ወይ አፈርሶ ተቀበል ወይኔ ወይ ማክሰኞ አፈርሷል ስቀበርልህ ይኸውልህ በሽተኛ ላይ 6 አይነት በሽታ ፎረፎር ቆረቆር ወይ ማክሰኞ አፈርሷል ስሞታል ሁለተኛ እንዴት ቃል ብናገር ወይ ማክሰኞ ጥቅጥቅ ሁለዛ ሚስቱ ናት እኔው ነኝ አይልም ኧረ ጉድ አንቺ ግን ቆይ እኔ ለትዳሬ ብዬ ለዚህ ሰው አንቺ ጭራሽ ታላፊ ኧረ ማስቀየስ ወይኔ ቦክሰኛ አለም ላይክ ሰብስክራይብ አድርጉ። ቀጣይ ባበደ ቪዲዮ እንገናኛለን። ይመቻችሁ።